አፈር ሊበላል አዲስ ሐሳብ ሰላም ሰላም፣ እንዴት ናችሁ? አለን ይመስገነው። ዛሬም በሌላ ቪዲዮ መጥቼላችኋለሁ። ዛሬ ደግሞ አብረን ሪያክት የምናደርግባቸው የተለያዩ የቲክቶክ ቪዲዮዎች አሉ። አብረን ፈገግ እንላለን፣ አብረን እንስቃለን፣ አብረን ሙድ እንይዛለን። የትም እንዳትሄዱ አብራችሁ ቆዩ። ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን እንዳይረሳ። ያው ቤተሰብ እየሆናችሁ እየጨማመርን ነው፣ ከፍ ከፍ እያለ ነው። እየጠፋው እንደሆነ አውቃለሁ፣ እናስተካክላለን። በደንብ ይለቀቃል፣ በደንብ አብረን እንስቃለን፣ አብረን ፈገግ እንላለን ማለት ነው። እናንተም ላይክ ያደረጋችሁ ፍቅራችሁ እየቀነሰብን ነው። እስኪ ላይክ እናደርጋለን። ከዛ ወደ ቪዲዮ እንገባለን ማለት ነው። የትም እንዳትሄዱ። አሁን እንደተለመደው ሜርፎሬን እናንተም ድምፁን ጨመር ታደርጋላችሁ ማለት ነው። በአጋጣሚ ይላል የመጀመሪያ ቪዲዮአችን የምናየው። በአጋጣሚ ምንድነው? ምን እየሰሩ ነው? በአጋጣሚ ባለ ባስማ አረ ማዘር ማዘር አልተቻሉ አጨብጭበናል። መጀመሪያ እንደዚህ አይነት ሰዎች ግን አይጠፉማ። ድግስ ላይ ምናምን በቃ ካለኛ ጨፋር የለም። ማዘር ግን ይችላሉ። በዚህ እድሜያቸው እንደዚህ መጨፈር መቻል በጣም ይለያል ነው ብላችሁ ፓ የሚያስብል ጉዳይ በጣም ነው የሚችሉት። አጨብጭበናል ብሏል። እንደዚህ እስኪ የሆነ ነቃ ደንገጥ የሚያደርግ ቪዲዮዎችን እናያለን። ይሄ ደግሞ ማለት ነው አሁን ማሳያችሁ ቪዲዮ ቲክቶክ ላይ አየሁትና ግራ ገባኝ። ከዛ ለእናንተም ላሳያችሁ። እስኪ የምታውቁት ካላችሁ ንገሩኝ። እኔ እንደዛ አይነት ምግብ አይቼ አላውቅም። ምን እንደምታበላችሁ እውነቴን ነው። የምታውቁት ካላችሁ እስኪ ከታች ጻፉልኝ፣ ኮሜንት አድርጉ ምናምን። እስኪ አብረን ሪያክት እናድርግበት። ኖርማል ነው ግን ይሄ ነገር እንዴት ነው? በእናትህ በጣም ይዝለገለጋል። እኔ እንጃ ተልባ ቢሆን እንደዚህ ይሆናል እንዴ? አያውቅም። የዚህን ያህል የሚረዝም ምናምን አይመስለኝም። ይቅርታ አድርጉልኝ እውነት ስለማላውቀው ነው ምግቡን። እና የምታውቁት ካላችሁ እንዳልኳችሁ ከታች ጻፉልኝ። እስኪ እንጨርሰው። ተመችቷቸው ነው ደግሞ የሚበሉት መሰለኝ። እኔ እንጃ ምንድን ነው የሚባለው። ልጆቹ ወደውት ነው የሚበሉት። እኛም ስላለመድ ነው ስላላወቅኩት ምናምን ይሆናል አላውቅም። በአሪፍ ምግብ ጸዴ ምግብ እኮ ይሆናል። ግን ያው ሳይው ትንሽ ስለከበደ ይቅርታ አድርጉልኝ። እስኪ የምታውቁት ካላችሁ አስረዱኝና እንሞክረው ይሆናል። ማን ያውቃል? እስኪ ይሄንን ሞክረው ይባልና እንሞክረው እስኪ ምን ችግር አለው? አባቱ ስር እሺ፣ ወደ ቀጣይ ቪዲዮ እንሄዳለን ማለት ነው።
እሺ አሁን ገና አሳዘንከኝ። መድኃኒዓለም ወይኔ አፈር ሊበላል። ኧረ አፈር በላል። በስመ አብ የምሩን ነው እንደዚህ። ኧረ በስመ አብ አብዛኞቹ እንደውም እኮ አይወድቁማ። ለወድቅ ነው ምናምን ይላል። ወደኩ ምናምን ይላል እንጂ አይወድቅ። ይሄ አባቴ አፈር ነው የሚልህ። በስመ አብ እንደዚህ አይነት ጨባሽ በፊት ነው ግን አሁን እንደዚህ የሚሰከር የሚሰክሷል። በፊት አይጠፋም ነበር ሰፈር ውስጥ እንዲህ ተለ ብሎ በቃ አፈር ድሜ የሚበላ ጨርሰው እስኪ አንድ ሰው ያነሳ ወይኔ ደግሞ ሰላምተኛ ምስኪኖች ላይ አላቸው። አንዳንድ ሰው አብሻ አለበት ሲጠጣ የሚቀየር ሰው ምናምን ነፍ አለ። እሱን የሚያገር እነዚህ ደግሞ በቃ ተለበዩት ሙዝት የሚሉት በቃ ሰላምተኛ ምስኪኖች ምናምን ናቸው። ኧረ በስመ አብ ይሄማ ቤቱንም ይስተዋል። ለሆነ አስታውሶ ይገባል ወደ ቤቴ እንዲያፈር እየላሰ። ኧረ መድኃኒዓለም ይሄ ገባር። በሰላም መግባቱን ግን ቼክ አድርጋችሁ ነብይ ደስ ይለኛል የምታውቁት ካላችሁ ብቻ ይመቸው። ወደ የት እንሄዳለን? ቀጣይ እስኪ ነዋን አብሮ አደጎች ሲገናኙ አብሮ አደጎች ሲገናኙ እንደማይተዋወቅ ሰው ልንተላለፍ እንዳልተማረ አብሮ እንዳላደገ ትልቅ ሰው ብዙ ሀሳብ አለ። ለዛ ነው እንጂ ረዥም ጊዜ ከተገናኘ ምን ላይ ናችሁ? ምን እኔ ኤሌክትሪሻን ሪስክ ነው። ግን የወፍ ህይወት የጦጣ ህይወት ወጥቶ መቅረት አለ፣ ኮንታክት ይኖራል፣ መፈንዳት አለ። ከባድ ነው። የሚወራው ነው መስሎ ነው። ለአንድ ነገር ጣጣ አድርጌ ከሆነ ሳሺ ነው። አንድ ነገር ሰርቼ ኤሌክትሪክ አገናኝቼ እኮ 100 ሺህ ነው። ሀብታም ሀብቶቹ ጋር እኮ ነው የምሰራው። መስሎ እኮ ነው። ትልቅ ሆስፒታል ነርሲንግ ገባ እኮ ባይተማሩ ለዶክተር መርፌ ማቀበል አጋፋሪ አሸብሻቢ ነሽ ለዶክተር። እኔ ነው እንግዲህ ከተማው ላይ ከክፍለ ሀገር መጥቶ የሚታከም አለ። የከተማው ነዋሪም እንዳለ እናንተ ጋር ነው የሚታከመው እና ሙሉ ህዝቡ እናንተ ጋር ነው። ሳትዋሺ በትንሹ ከግማሽ ሚሊዮን በላይ የሚሆን ህዝብ ፍንክት አላየሽም? እሱ የሚወራው ነው። ትንሽ የልጅ ህፃን ልጅ አባብዬ በዛ ላይ አዳርም ኦቨርታይም ምናምን አለ 250 ሺህ በወር እኔማ አላረደ ባለአምስት ኮከቦት ታች ቅያሱ ጋር ያለ እዛ ፓርኪንግ ሆኛለሁ። እንደዚህ የሚባል እንደውንም እንደዚህ አይነት ነገር ምንድነው? ወይ ልክ ነው። ይኸውላችሁ የሚወራው ነው። አልፈርድም። እናንተ ከምትሰሙት ነው ጀጅ የምታደርጉት። ግን እንደዛ አይደለም። ባለአምስት ኮከቦት ልክ ነሽ። አልፈርድምሽም። ከምትሰሚው አንፃር ነው። ይኸውልሽ ሳልዋሻችሁ ነገራችሁ። እሺ ከወር ምናምን በኋላ እናንተን ሀበሻ ማግኘቴ ነው ብሎ ከፈረንጅ ጋር ፈረንጅ ሳይኖር የሆነ ለስብሰባ የመጣ የሆነ ጥቁር አይጠፋም። እና ምን መሰለሽ አንድ መኪና ይወጣል አይደለ? $300 የሆነ መኪና ይወጣል፣ $400 የሆነ መኪና ይወጣል፣ $500 በዶላር ነው በቃ። እንደውም አሁን ባንክ ደውለውልኝ ምን ነው ጠፋ፣ ምን ዛሬ ጥሩ ነው ለምን አመነዝር ጠፋብኝ። እንደዛ ወይኔ እንደዚህ ይሰከሳል ይሆንና። ኧረ ለነገሩ ፓርኪንግ ነው ሰራው ማመኑ ራሱ ጸደይ ነገር ነው። ነርሲንግ ምናምን
የት ነው የሚሰሩት ግን? $500 ፓርኪንግ የት ነው? 250 ሺህ ያለችው የጤና ሐኪሞች ምናምን የጤና ባለሙያዎች እንዴት ነው ወይ ደግሞ 250 ሺህ በየትኛው ይሰሩ? ጀለስ ከሞት እየተነሳ መሆን አለበት። 50 ሺህ 100 ሺህ አንድ ገመድ ቀጥሎ ከአይን ያውጣል። ለማንኛውም ወደ ቀጣይ ቪዲዮ እንሄዳለን። እስኪ የጓደኝነት ጥግ ይላል። ሰላም አዳርክ አቀፈና አደርኩት ምን አባ አሁን ለማን ነው ተስመጣው ሶፋ እንበልበት ደጅሩን ለረግጠለው የምን ደጅ ዳብሎስ ይርገጥ ናኒ ፋን በችኮች መጥቷል። ምን ሆነ ሰንበት ነው የምን ሰንበት ነው? ዛሬም ለሰሩት ይቆጨኛል። ቤተክርስቲያን ይሄን ነው ሰላም ዋል ና ያንተ ጸሎት ከዛ በልጥ በቃ ና ምትመጣ ከሆነ ቶሎ መጣት ይዘ እየጠበቅኩ ነው። እዛ ጋር ሰማኛ ቶሎ ፈጣሪ እቺን ቆጥረብኝ። ኧረ እንዳትታዘበኝ አባቴ ዳቢሎስ ልቀርብኝ በሰንበት ዳቢሎስ ልከህብኛል አለ። አይሆኑ የሆኑ ጓደኞች አሉ። ሁላችንም እንደምታውቁት ቤተክርስቲያን ሲባል ገና ያጠወለውለዋል። ችግር ነው ከሆነ ይኸው ጸሎት ዝርዝር ብር ነው የሰጠው። ዝርዝር ብር ሰጠው። በቃ ጸሎት ለዚህ እጁ ነው። ጸሎት ተሰምታል ውሎ ይቀየራል። ለዚህ ነበር የምትሄደው ቤተክርስቲያን። ለነገሩ ይቅር ይበለን እንጂ ሁላችንም ሲቸግረን የሆነ ነገር ስናጣ ነው የምንሄደው። እሱ ደግሞ በጣም በዝርዝር ነው የተመለሰው። ክፉ ጓደኛ ነው ያለው። ዝርዝር ሰጠው ተመለሰ። በቃ ወዲያውኑ ውስን ነው ያደረገው። ቤተክርስቲያን ሰማኸኝ ፈጣሪ የትም አለ ተሰምቻለሁ አለ። ሆነለት። እሺ ቀጣይ ቪዲዮ እንሄዳለን። ሚኩሸል ኧረ በደም ምንድን ነው? ምን ጉድ ነው? በሬው ራሱ ሲያምር እንዴ ሚኩ ፓላው ሚኩ እንግዲህ ሚኩ ምን ለማለት ፈልገው ነው? እኔ የማውቃቸው ሚኪዎች ግን ኧረ ክፉ አታናግሩ። እውነት ሚኪዎች እንደውም ጸዴ ሰዎች ናቸው። እሱን ለእናንተ ትቼዋለሁ። እኔ ግን ሚኩ ይሄ ሌላ ትርጉም ይኖረዋል፣ ሌላ ቋንቋ ይሆናል። አላውቅም። ቀውጥ እያደረጉት በሬው ራሱ ሆነ ሱፍ ማድረግን የቀረው በቃ እንትኑን ጣል አድርገውለት ፏ ብሎ ይመሰጠው። እሺ ቀጣይ አባ እንትን 50 ሚሊዮን ብር ይሰጣል ብትባል ነው በጥፊት መታኛል። ምንም ረረ የለው። ግማሽ እንከፈላለን። አጦዝሻለሁ 50 ሚሊዮን ስትል በጣም ነው የሚያጨካክነው። እንደዛ አይነት ብር አትጥሩ ወገን። ለብ ነው እንደ ሐሳቡን ሳይቀየር ብለው የፈጠነ ወዲያውኑ ለብ። እንደዛ አይነት ቀልድ የለም። አዋኩራጌ ትላለህ እንግዲህ አጦዝሻለሁ። ምንም ድርድር የለም። ላስረው ማረግሽ አንተ እንጂ ምንድን ሆነሽ ደግሞ? ክረምት ግን ብቻ ነው የሚበርደኝ። በረደሽ? ኧረ ሁሉንም ነው እኮ ነው የሚበርደው። ሁሉንም ግን አንተ ግን አንድ ሀሳብ መጣልኝ። ምን ክረምት ምን አስበሽ ነው? በእናትሽ በጣም በሙቀት መፍታት ጭራሽ ልብስ አዲስ ሀሳብ አግቢያ። እንግዲህ በየአመቱ አዳዲስ በር የት አባቱ ስነ እንደ ጫማ ለ3 ወር ብላቸው ቢያሉ እቺ ደግሞ ጭራሽ የባሰባት ናት። ለብርድ ብቻ የምፈልገው ባይ
ታይ ለሶስት ወር የምትሆኑ ባሎች ካላችሁ እንግዲህ ለነገሩ ጊዜው ከፍቷል። አብሮ መኖር እንደሆነ እየከበደ ነው። ስለዚህ 3 ወር ብርዷን እንውጣትና ሁለታችንም መስከረም ላይ ወደየ ቦታችን ቤተሰብስ ምን ይላል? ልክ አይደለም። ምንም አናበረታታም። ተበረታታላችሁ በዚህ በክረምት። አንቺ ክፉ ነሽ ሲጀምር፣ በጣም ክፉ ናት። አባስኮ ገበርኩ ያንቺስ ከፋ ያንቺስ ከፋ። ወደ ቀጣይ ቪዲዮ በቃ ዛሬ አብረን ማደር አለብን። አረን ያልፈልግም አለበለዚያ ማለት ነው እንለያያለን። ከዛሬ ጀምሮ እኔን አታይኝ። በቃ እሺ፣ በቃ ገብራለሁ። ሰውነት አሊቤርጎ አለ አንደኛ ፍቅረኛ አሊቤርጎ። አዎ አክስቴ እዚህ አንሶላ ጣቢ ነው። ኤል ጃክሰን ዱራ ለኪት ያለ ነው። ጭራሽ አክስቴ አንሶላ ጣቢ ናት እዚህ። ኧረ ወገድ ትናገርብኛለሽ። አልፈልግም። አይሆንም፣ ትናገርብኛለሽ። ሌላ አይሆንም። አንቺማ አይሆንም። እዚህ ማለት ለምን አባቴ ሲዘበኛ ነው። አንቺ ታስበኛለሽ። በጣም ምክንያት አበዛክ። እሺ ማትፈልግ ከሆነ መለያየት እንችላለን። እሱ አይደለም። እና ምንድን ነው ችግርክ? መለያየት ነው የምትፈልገው? አልተገረዝኩኝ። ለዛ እኮ በጣም ትቆያለህ ማለት ነው። ችግር የለውም። አቀባብለንም ቢሆን እናድርገው። አቀባብለን ኧረ ብላ አስበሽ። ኧረ ጉድ ቀላሉ እንትን ይበልሽ። ከዚህ በላይ አልፈለገም። ምን አድርግ ነው ብትይውሽ እንዴ? ጭራሽ ያለችውን ከደገምኩት ችግር። ወደ ቀጣይ ቪዲዮሽ። ስሜ ለማ ነው። ትዋጣለች። ኦኬ ትዋጣለች። እኔ ብዙ አይነት ቴክኒኮችን ነው መጠቀሙ። ይገርማል። መጀመሪያው እንዴት ይላል? አልሰራ ካለ ደግሞ ኮሽ ልታፈጡና ብለዋል። ሳይሰማ ማለት ነው። ያው እውነቱን እኮ ኮሽ ሲደረግልህ ላሽ ትላለህ። ቅጭል አይንህን ያለህ አይንህን አንጣ ነው የሚልህ። በቃ አንጣ ካላመጣ ምላጭ። እኔ ብዙ ሰው ምግብ ምናምን ይሰጠኛል፣ ይገርመኛል። እኔ ምግብ አልፈልግም፣ ብር ነው የምፈልገው ገዝቼ ለመብላት። እንዴ አንተ ልጅ ነገር አለ፣ እጅ አለ፣ ለምን አሰራ? ምን እንዴ እጅና እግር ስላለኝ መስሎኝ ይሄን ስራ የምሰራው። እኔ እኮ ዳቦ ግዙልኝ ብዬ እኮ ቤት የገዛው ሰው ባልገመት ሰው እኮ ነኝ እኔ። ብዙ ሰዎች ራስ የኔ ቢጤ ይሉኛል። ዞሬ ነው የምስቀው። በጣም ነው የሚገርመኝ። እኔ አውቃለሁ የእነሱ ቢጤ እንዳልሆንኩ። እንዴ እኔ መንገድ ድረስ አለኛ ሳቢ። ጉድ እኮ ነው። እሺ ለማኝ ሳይጸዳዳ የሚባለውስ ነገር እንዴ ምን አገባኝ? እኔ ሲጀመር አላምንበትም። ምን እሱን አባባል ተጸዳዳው አልተጸዳዳው አንተ ምን አገባ? ምንድነው የሽንት ቤት የምታወራው? ሄሎ ጓዴ፣ ኧረ እባክህ እና ልከሰታ በቃ እከሰታለሁ፣ አሁኑኑ እከሰታለሁ። እቺ ቻው ጓዴ። ጓዴ እኮ ነው ቦሌ መስመር አየር አለ ና እኮ ነው የሚለኝ። በቃ አላስቁም፣ ይሄዳል። እሺ እሄዳለሁ፣ ግን አሁን የቀረጽክልኝ ፖስት አድርግልኝ። አይታወቅማ ዘንድሮ ቻሌንጅ ምናምን ሊጀመርልኝ ይችላል። ዘንድሮ በሰራ አይደለማ፣ ባስጮኸ ነው አላለም። እውነቱን እኮ ነው። አሁንማ በቃ የተጠቃቀሱ የሚሰሩ ነው ይመስል በዚህኛው መስመር እየተሸቀለ ነው እና እስኪ ሞክር እድል እናንተ ይባባላሉ ይመስለኛል ሳስበው። ጣያሉ ጣጣ ቀደም እንዳለው በቃ ኮሽ ታደርጋለህ። አልሰማ ሲል ቆለጭ። ኧረ ልመና እነዚህ የፈልፈላዎች ውስጥ ታሪክ እግር ላይ ይጠመጠማሉ። ንቅንቃትናትን በቃ ታመጣታለህ ነው የሚል አይሰማህም ጭራሽ። ካላመጣህ ችግር ውስጥ ነው ሲጀምር። ታመጣታለህ በቃ ልመና ግን አናበረታታም። ያናባት ለማንኛውም ቢመቻችሁ። እሺ ቀጣይ እንዴ ፈዛችኋል። ሰብስክራይብ እያደረጋችኋል፣ ላይክ፣ ሼር፣ ኮሜንት ምናምን ኮሜንት እንሰጣለን፣ ሼር እናደርጋለን፣ ላይክ እናደርጋለን ምናምን። የትም እንዳትሄዱ፣ ንቅንቅ እንዳትሉ፣ እንጨርሳታለን። እሺ ወደ ቀጣይ ቪዲዮ። እንትን ፓሪ ነው፣ ቤት ውስጥ የተዘጋጀ ፓሪ እየተቀወጠ ነው። በተ ጀለሶቹን ሰብስቡ።
መድኃኒዓለም ሆነ ተከናወነ ማለት አሁን አባትየው ናቸው በለኝ ፋዘር ናቸው በለኝ መጡለት። እሺ ነካው ብሩኬ መድኃኒዓለም በሰባ ቦግ እያደረጉ ነው ሊጠብሱት ይችላሉ ብሎ ፋዘር ኧረ ፋዘር ጠበሱት እና ከፊል ሲመጡ ይመቻቸው ጠበስ አሁን ማን ነው የሚጨፍረው ነው ያሉት። በቃ ገብቷል። ጨፈርክ አይደል? እኔ ሳልኖር አሁን እኔ ጨፍርልሃለሁ። እያገላበጡ ሊጠብሱት እንዲህ እያረጉ በጣም ነው የሚቻለው። ጋሼ አጨብጭበናል። ይችላሉ። ወደ ቀጣይ ቪዲዮ ዳንስ አልችልም የሚለው ጀለሳል። እሺ ዳች ሙድ የኔ አልችልም አይሆንም ማለት ነው። የመጣው ዲያስፖራ ጎት $100 እየሰጠ ነው። ምን $100 ነው ያልከው? ያ ታላ አጎቴ አጎት ያዝ እንግዲህ አጎቴ $100 ጭራሽ አስበዋል። የታሰረ ብር እኮ የሚለጠፈል አጎቴ አጎቴ ነው። ይችላል በጣም የሚችል ሰው ሲጀመር ትችላለህ ብሎ ተቻላለህ እንዲቻላል እንዴ በጣም ነው የምችለው። ጀመር የምችል ሰው ናት። አጎቴ 100 ያዝ በለው $1 ነው የኢትዮጵያ ብር ያዝ በለው። ለነገሩ ብር አለው ከተባለ ማይጨፍረውም ይጨፍራል። የት አባቱ ስና ይሄን ያህል ካያችሁኝ ማለት ተመቸቻችኋል። እስኪ ሰብስክራይብ እና ላይክ ምናምን አድርጉ። ይሄን ያህል ቆይታችሁ ስትሉ ዝም ማለት ዝም ይባላል እንዴ? አይባልም እኮ። እሺ ወደ መጨረሻው ቪዲዮ ስንሄድ የኔ ወርቅ እንዴት ደስ እንደምትልች ልጅና እስኪ እንስማት አንዴ። ኤሌክትሪክሽ ፎላል ላይ ያረጋቻት አብሬ መጣ ቡር ነው ፒካፕ ላይ ነህ ኤሌክትሪክ ነሽ እንዴ? ኧረ አለው ልቤን ነዘርሽ። ኧረ ትችያለሽ አንቺ ፒክ አድርጊ። ይሄ ኮርስ ያስፈልገናል። በጣም ነው ፒክ የምታረግ። ትችያለሽ። አጨብጭበናል ብሏል። አጨብጭበናል። የዛሬ ቪዲዮአችን ይሄን ይመስል ነበረ። አብራችሁ ስለቆያችሁ እናመሰግናለን። የረሳችሁት ካላችሁ ሰብስክራይብ ያረጋችሁ የትም ሳትሄዱ ማለት ነው እዚሁ ሆናችሁ ሰብስክራይብ፣ ላይክ፣ ሼር ምናምን አድርጉት። ለጓደኞቻችሁ ምናምን ሼር አድርጉ። ይሄ ስተካከለ፣ ይሄ አሪፍ ነው፣ ይሄ ይመቸናል ምናምን፣ ይሄን እንሰራለን፣ ይሄ ይደረግ ምናምን የምትሉት ነገር ካለ ደግሞ ኮሜንት ላይ አሳውቁኝ። ለዛሬ ይሄን ይመስል ነበረ። ቀጣይ እስክንገናኝ ድረስ ፒስ አውት። ይመቻችሁ።